ጥያቄን ያመጣውላችሁ ድብቅ ሰዎች ለምንድነው በሰዎች ዘንድ የሚጣሉ የሚለውን ነገር ነው። ለምን መሰላችሁ? ድብቅ ሰዎች የራሳቸውን ችግር ራሳቸው ነው ሶልቭ ማድረግ የሚፈልጉት። ስለዚህ ለሰዎች መናገር አይፈልጉም። ምክንያቱም ለሰዎች ሲናገሩ ምንም ነገር አድ የሚያደርግላቸው ነገር የለም። ይበልጥንም ለሌላ ሰዎች እየተናገሩ ራሳቸውን እንዲሟሽሹ ነው የሚያደርጓቸው። ማለት ለሰው ብነግረው መልሶ ለሰው ነገረው አይደል እንደሚባለው ሶ ይህን ነገር ስለሚያውቁ ለሰው አይናገሩም። ራሳቸው ነው ሶልቭ የሚያደርጉ። ከዛ በፈጣሪ ነው የሚተማመኑት። ኦ እግዚአብሔር ሆይ ወይም በቃ በሚያመልኩት አምላክ ይለምናሉ፣ ይማጸናሉ። ስለዚህ ለሰዎች ስለማይናገሩ ሰዎች ያገልሏቸዋል። ድብቅ ነው፣ የውስጡን አይናገርም፣ እንደዚህ ነው። ፈለገ ደግሞ ሌላ ስም ሊረጩ ይችላሉ፣ አይታወቅም። ሰው ግን እኔ የምመርጠው ድብቅ መሆን አሪፍ ነው። አሁን አንዳንድ ሰው ቅን ናቸው ምናምን የሚባሉ ሰዎች ዝም ብላችሁ ዝም ስታያቸው ሚስጥራቸውን ዝም ብሎ የሚያወሩ ምናምን እንደዚህ ከሆነ ደካማ ጎናቸውን ምናምን ይናገራሉ። ግን እነዚህ አይነት ሰዎች እንደምናያቸው ከሆነ ቶሎ ነው የሚሸነፉት። በጣም በቀላል ነገር ቶሎ ይሸነፋሉ። የሆነ ነገር ደግሞ ሶልቭ አድርገው ለራሳቸው ማግኘት አይችሉም። ለሰው መሆን አይችሉም። ሰው ለራሱ ካልሆነ እንዴት ነው ለሰው መሆን የሚችለው? እና ድብቅ መሆን ጥሩ ነው፣ እመኑ። ለራሳችሁ የሆነ ነገር ሶልቭ ማድረግ ትጀምራላችሁ። ራሳችሁን ታዩአላችሁ። ከኋላ እንደ ሽቦ የሚጎትቷችሁን ሰዎች እየረገጣችኋቸው እየታችሁ ነው የምትመጡት። እና ድብቅነት አሪፍ ነው።